እንዳልክ ኢየሱስን ትወደዋለህ አይደል? በጣም ቃሉን ደግሞ በጣም ትወደዋለህ አይደል? አንብብልኝ ጌታ ከተናገረው ቃል ውስጥ ዮሐንስ ወንጌል ምዕራፍ 20 ላይ የተናገረው ቃል አለ። አንብብልኝ እሱን አውጣልኝ። ምን ይላል እስቲ? ምዕራፍ 20 አንተ አንብበው ወንድም። ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ከቁጥር 23 ምዕራፍ 20 ከቁጥር 23 ኃጢአታቸውን ኃጢአታቸውን ይቅር ያላቻቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። እስኪ አብራራልኝ። ምንድን ነው ያለው? አንተ እኮ ነው የጀመርከው። እስቲ ቀጥል፣ ጨርስ። አይ ጌታ ኢየሱስን እወደዋለሁ። አሁን ባይብልን አንብበህ መረዳት ስለምትችል አሁን እኔ ማወራ ቆይ አሁን ለምን እንዳነሳ እንደኛ ይሄንን ሐሳብ ንገረኝ። ለምንድን ነው የኢየሱስ ቃል ስለሆነ ነው ያነሳሁት። እኔ እናንተ ኢየሱስን ስለምንወድ ኢየሱስን ማመን ማለት ምን ማለት እንደሆነ ላሳየህ ነው። ኢየሱስን አንተ አብራራው እንጂ ጥቅሱን የነገርከኝ አንተ ማብራሪያ ነው። ቃል ዳይሬክት ለምን እንዳነሳም ለምን እንደጠየቀኝም ጭምር እስቲ አንድ ላይ ንገረኝ። እሺ ጌታ ኢየሱስ ክርስቶስን በማመን ይዳናል። ጌታ ኢየሱስ ክርስቶስን በማመን ይዳናል። ዓለም ሁሉ ጌታ ኢየሱስ ክርስቶስን ሊያምን ይገባዋል። ዓለም ሁሉ እንዲድን እንዲጸድቅ ጌታ ኢየሱስ ክርስቶስን መዝኖ በምን በእግዚአብሔር ቃል መዝኖ ከሐዋርያት በተሰጠው ትምህርት ጌታ ኢየሱስ ክርስቶስ ከምድር ባልሆነ ከሰማይ ይዞት በመጣው ቃል ከዛስ ለሐዋርያት በሰጣቸው ሐዋርያት ደግሞ ባስተማሩት ሐዋርያት ደግሞ በመሰረቱት መሰረት ላይ በተመሰረተ ትምህርት መዝኖ ጌታ ኢየሱስ ክርስቶስን ሰው ሊቀበል ይገባዋል። ጌታ ኢየሱስ ክርስቶስን ለመመዘን የሰው ልጅ ሂሳብና ፊዚክስ ለመረዳት የሚከብደውን ይህን ጭንቅላት ከተጠቀመ ግን ይዋዥቅና ጌታ ኢየሱስ ክርስቶስን ማመን ምን ማለት እንደሆነ ይጠፋበታል። ከዛ ጌታ ኢየሱስ የሚል ነገር ግን ቃሉን ሲሰማ ደግሞ የሚደነግጥ የሚርበተበት እንደዚህ አይነት ሰው ይፈጠራል ማለት ነው። ስለዚህ ቃል በቃል ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ብሎ ጌታ ኢየሱስ ክርስቶስ ለሐዋርያት ስልጣን ሲሰጥ እንመለከታለን። ምን ማለት ነው? ይሄ ኢየሱስን ስልጣን መጋፋት አይባልም እንደው? ኤርሚ ምንድነው ያልከኝ? እኔ አይደለም እኔ ስለ ኢየሱስ እኔ ምንም አያገናኘውም እኮ ኤርሚ። አሁን ጌታ ኢየሱስ ክርስቶስ አዳኝ ነው፣ ብቸኛ ጌታ ነው፣ ተስሞ ነው። ሌላ ነገር አወራኩ ከመጽሐፍ ቅዱሱን ውጪ መቻልኩ። እኔ ምንም ያልኩት ነገር የለም። አንተ እኮ ነው ያልከው እኮ። ምንድነው አሁን ጌታ ነኝ እናንተ ስለምንወደው አየህ፣ ምን ያገናኘዋል? አሁን ኤርሚ ምኑን ከምኑ ባይደወይ የጌታ ቃልን ይቀበላል። ኤርሚያስ በጣም አንድ ነገር በጣም ማስተዋል ያለብን ነገር ምን ልትለን እንደፈለግ ስላልገባን ይሄንን በደንብ እንድታስተውል የምፈልገው ነገር ኢየሱስ ክርስቶስን የሚመሰክርልን የዚህን መጽሐፍ እውነት የሚያብራሪ መንፈስ ቅዱስ ነው። እሺ ያብራራልን ንገረኝ። ልጨርስ። ቆይ ከመንፈስ ቅዱስ ውጪ ይሄንን መጽሐፍ ማንም ሰው ብድግ ብሎ እንደኔ ከባድ ነው ባይ እንደኔ ይስከባል እንደሚመስለኝ ሳይሆን መንፈስ ቅዱስ እንደገለጠ። ምክንያቱም ይሄን መጽሐፍ የተጻፈው መንፈስ ቅዱስ ምሪት ነው። የዚህ መጽሐፍ ላይ ምንም አይነት ነገር ስህተት የለውም ማለት ነው። ኢረርለስ ነው ባይብል ወይም ደግሞ ሮንግለስ ነው። ለምንድን ነው ኢረርለስ የሆነው? ደራሱ መንፈስ ቅዱስ ስለሆነ። የዚህ መጽሐፍ ጸሐፊ በሰዎች ላይ አድሮ መንፈስ ቅዱስ ነው የጻፈው። ተስማማለህ በዚህ መቼስ? ስለዚህ ይሄ መጽሐፍ መንፈስ ቅዱስ ስለጻፈው ስህተት አልባ ነው ማለት ነው። ይሄ መጽሐፍ ስህተት ነው ካለ አንድ ሰው መንፈስ ቅዱስ ስህተት ነው እያለ ነው። ጌታ ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል አለ። አጽናኙ ይመጣል አለ። የሚመጣው ያ የእግዚአብሔር መንፈስ ስለኔ በደንብ ይነግራችኋል አለ።
ያብራራላችኋል፣ ይገልጥላችኋል። ጌታ ራሱ ነው ያለው ለሐዋርያት ታይዘው ኤርምያስ ጌታ ራሱ መንፈስ ቅዱስ ስለኔ ይነግራችኋል አይደል? ከኔ ወስዶ ነው እንደውም ያለው። ኦ ማይ ጋድ በጣም ነው ይንቃሉ። ከኔ ወስዶ ይነግራችኋል አለ። ከዛስ ኢየሱስ ጌታ ነው። ከዛስ ይሄ መንፈስ ቅዱስ ዓለምን ይወቅሳል አለ። ስለምን ሲሉ ስለ ጽድቅ፣ ስለ ኃጢአት ይወቅሳል አለ። ኃጢአት ምንድን ነው? በእኔ ስላለማመን። ስለዚህ አሁን አንተ መጽሐፍ ቅዱስ ላይ ቅድም ስለ ኢየሱስ ከተናገርኩት ላይ ከመጽሐፍ ቅዱስ ውጪ ያወራሁት ነገር አለ? አጭር ጥያቄ። እኔ ከመጽሐፍ ቅዱስ ውጪ ያወራኸው ነገር እንዳልክ የለም። እሺ በጣም ለምንድን ነው ከመጽሐፍ ቅዱስ ውጪ ስለ ኢየሱስ ካላወራው ዘንድ ለምንድን ነው አንተ መወዛገብ? ከመጽሐፍ ቅዱስ ውጪ አላወራህም። የመጽሐፍ ቅዱስን ተቀብልሃል እንዳልክ አፕሪሺየት አደርጋለሁ። ብዙ ሐሳብን እኮ እስማማለሁ ብያለሁ። አሁን ያልተስማማሁት ነገር አሁን ጌታ ኢየሱስ ያድናል ሲባል ጌታ ኢየሱስ ክርስቶስ ያድናል ወይ? አሁን ያድናል። ሌላ አዳኝ የለም። አዎ ጌታ ኢየሱስ ክርስቶስ ያዳነው ማለት ሌላ አዳኝ የለም። ግን ደግሞ ሐሳብህ ግን ማብራራት የምታብራራበት መንገድ ግን አይደለም። እኛ መጽሐፍ ቅዱስን እራሱ ባልተረዳ መንገድ ነው። ለምሳሌ ይህን ጥቅስ ትቀበለዋለህ? ኤርምያስ ኢየሱስ አወራህ አልከኝ። አዎ አላወራህም አልከኝ። አዎ ኢየሱስ ብቻ ነው የሚያድነው ማለት። አዎ ቆይ ስለ ኢየሱስ አወራህ አልከኝ። አዎ አልኩ። ራሴ ጠየቅኩ። አዎ አልከኝ። ከመጽሐፍ ቅዱስ ውጪ ነው ወይ ያወራሁት? ስለ አይ ከመጽሐፍ ቅዱስ ውጪ አላወራህም አልከኝ። ኢየሱስ ብቻ ነው የሚያድነው ስለ አንተ ራሱ አዎ እንደ ኢየሱስ አይነት አዳኝ የለም፣ ኢየሱስ ብቻ ነው የሚያድነው አልከኝ። ተስማማን። ምንድነው ሌላ የሚያጨቃጨቅ ነገር የፈለግከው? እዚህ ላይ ኢየሱስ ላይ ከተስማማን የምንጨቃጨቅበት ነገር የለም። ኢየሱስን በማመን እንደሚዳን እናንተ ካመንን ግን ኢየሱስ ክርስቶስን ማመን ማለት ደግሞ ምን ማለት እንደሆነ ማብራራት አለበት። እስቲ አንተ ንገረኝ፣ ኢየሱስን ማመን ምን ማለት ነው? እሺ የእውነት ከልብ ከሆነ ጌታን ለጌታ ያለን ፍቅርና መውደድ ጌታ ኢየሱስ ክርስቶስ ከክፉ ያወጣል። መቼ ኢየሱስ ጋር ከሆነ ያለው ኤርምያስ? ቆይ በግድ እኔ አንድ ያዳምጠኝ እናውራ። እንደዚህ አይነት ነገር ስሜታዊ ሆነ አንድ ሁለት እንባባል። ሚውት አድርግና ከጨረስኩ በኋላ ታወራለሽ። ችግር የለም። እቅፉ ምናምን አትበል። ኢየሱስ ጋር ነው ያለው፣ የትም አልሄድም። ቀጥል። ሲሪየስ እያወራሁ ነው። እና የእውነት ከፍቅር ከሆነ በየትኛውም ቦታ አይደለም። እሱን ሳኦል ራሱ አሳዳጅ ነበርና ግን ሲያሳድድ ሳኦል ባይዘው መጽሐፍ ሲናገር ዝም ብሎ እንደዚህ በትዕቢት አልነበረም፣ ወይም ደግሞ በግልፍተኝነት አልነበረም ያንን ነገር የሚያደርገው። ይልቁንም በምንድን ነበረ? ለአምላኩ ይቀና ነበረ፣ ወይም ደግሞ ለአምላኩ ቀናት ነበረው። ስለዚህ እነዚህ ሐሰተኛ ነብይ ወይም ሐሰተኛ ሰው የሚሰብኩ ሰዎችን ብሎ ነበር የሚያሳድደውና መጨረሻ ላይ ግን ወደ እቅፉ አስገብቶታልና መጽሐፍ ቅዱስ ላይ ካሉት ክፍሎች ብዙዎቹ መልእክቶች የቅዱስ ጳውሎስ መልእክቶች ናቸው። ስለዚህ ምንድነው ፖይንቴ? ኢየሱስ ክርስቶስን ስለ ጌታ ብቻ አላወራ። አንድ ደቂቃ ጌታ ኢየሱስ ክርስቶስ አያችሁ፣ ጌታ ኢየሱስ ክርስቶስን ማመን የዘላለም ሕይወት ያሰጣል። በልጁ የሚያምን አይፈረድበትም ይላል የእግዚአብሔር ቃል ሲናገር። በልጁ በሚያምን አይፈረድበትም። በልጁ በማመን ስላለማመኑ አሁን ተፈርዶበታል። በልጁ ስናምን አይፈረድብንም። በልጁ ስናምን በልጁ ቃል እናምናለን፣ በእግዚአብሔር ቃል እናምናለን። በሙሉ እግዚአብሔርን በተናገረው ቃል፣ ሐዋርያት የተናገሩትን ቃል፣ መንፈስ ቅዱስ የተናገረውን ቃል በሙሉ ለጆሮአችን አይቆረቁረንም። አያችሁ፣ መዳን በሌላ በማንም የለም። አሜን። ኢየሱስ ያድናል። አሜን። የጌታን ስም የሚጠራ ሁሉ ይድናል። አሜን። ሰው በእምነት ብቻ ሳይሆን በስራ ሊጸድቅ ታያላችሁ። አሜን። ምንም የምንጥለው ነገር የለም። አያችሁ ጋይስ ዩሲ ጌታ ኢየሱስ ክርስቶስ በመንፈስ አሜን እንላለን። አንዴ አዳም ተጨርሷል። ለዚያም ቅድም ጌታ ኢየሱስ ክርስቶስ ምን አለ ለሐዋርያት? ኃጢአቱን ይቅር ያላችሁለት ሁሉ ይቀርለት፣ የያዛችሁበት ተይዞበታል አላቸው። ይሄ ቃል የማን ቃል ነው? ጌታ ኢየሱስ ራሱ ለሐዋርያት የነገራቸው ቃል ነው።
በተዘጋ በር ገባ። ያ መንፈስ ቅዱስን መንፈስ እፍ አለባቸው። ከዛ ኃጢአቱን ይቅር ያላችሁለት ሁሉ ይቀርለታል፣ የያዛችሁበት ትይዙበታል አላቸው። ይህንን አሜን ማለት እችላለሁ እኔ እንደ ክርስቲያን። አያችሁ፣ ይህንን ምን እላለሁ? አሜን። ጌታ ኢየሱስ አሜን የምለው ለምንድን ነው? አማኝ ስለሆንኩ ነው። ባይዘው እንዴት የሰው ልጅ ይሄ ስልጣን ለሆነ ለሐዋርያ ኃጢአቱን ይቅር ስላለ እንዴት እኔና ይሄ ስልጣን ነው አለንም? ለምን? ኢየሱስ ራሱ ባለቤቱ ነው የተናገረው። ኢየሱስን ማመን ማለት ቃሉን በሙሉ ማመን ስለሆነ እቀበላለሁ። ግን ሐዋርያት ይቅር ሲሉ እንደው ከኢየሱስ ክርስቶስ ደም ውጪ ነው? በፍጹም አይደለም። አያችሁ፣ ከኢየሱስ ክርስቶስ ውጪ አይደለም። ሰው ቤተክርስቲያን ለምሳሌ ያዕቆብ መጽሐፍ ላይ ከእናንተ ማንም የታመመ ቢኖር ወደ የቤተክርስቲያን ሽማግሌዎችን ይጥራ፣ በጌታም ስም እርሱን ዘይት ቀብቶ ይጸልዩለት። ያ የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ምን ኃጢአትም ሰርቶ እንደሆነ ይሰረይለታል? ያ የቤተክርስቲያን ሽማግሌ ሲጸልይለት ይላል። ከኢየሱስ ደም ውጪ አይደለም። ከኢየሱስ ደም ውጪ አያችሁ፣ በኢየሱስ ነው። ይሄ በኢየሱስ የሆነ የኃጢአት ስርየት በቤተ ክርስቲያን ሽማግሌ ይሰጣቸዋል። አይገርም? መጽሐፍ ቅዱስ ይላል። ይሄንን ያዕቆብ መልእክት መጽሐፍ ቅዱስ ይላል። ስለዚህ አንድ ስዕል ያችሁና ልጨርስ። እሺ እንዳልክ ይቅርታ ሰዓትን ያስኩበት። ይኸውላችሁ ይሄ ስዕል የዮሐንስ ወንጌል ምዕራፍ 15ን ካነበባችሁት እሺ፣ ግድ የለም አዳም ግድ የለም። ይሄ ለመግለጽ ነው። እሺ ስዕል ባይዘው ቋንቋ ነው። እሺ ገላጭ አይደለም። ይሄኛው ራሱ ጌታ ነው፣ ይሄ ራሱ ከሊ ነው አይደለም። እንደዚህ የሚባል ትምህርት የለም። ስዕል ገላጭ። ለምሳሌ በዘመን ያረጀውን አየሁት እያለ ኢሳይያስ ያወራል በመጽሐፉ ላይ። በዘመን የሸመገለውን አየሁት። ጌታ ኢየሱስን ያዩበትን መንገድ ይናገራሉ። እግዚአብሔርን ያየ ደግሞ ማንም የለም ይላል ሌላ ቦታ። ስለዚህ ምን ማለት ነው? እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም አባቴ ነው፣ እናንተም ቅርንጫፎቼ ናችሁ ይላል። እሺ እውነተኛ የወይን ግንድ እኔ ነኝ። አያችሁ፣ ግንድ አለ ጌታ ኢየሱስ ክርስቶስ። ክርስትና ማለት ይሄ ነው። ስለዚህ ይሄ ወደዚህ ግንድ እነዚህ ሐዋርያት ምን እናንተን የሚቀበል እኔን ይቀበላል ተብሏል። ያ ጌታ ኢየሱስ ክርስቶስ ቅዱስ ጳውሎስን ሌላ ሰፈር አገኘውና ቀጥታ ና ተጣበቅ አላለው። ይልቁንም ወደ ማን ላከው? ወደዚህ ቅርንጫፍ ላከው። ከዚህ ቅርንጫፍ ተሰበከ፣ ተጸለየለት፣ ተጠመቀ፣ ወደዚህ ግንድ ተቀላቀለ። ከዛስ እዚህ ግንድ ላይ ስትሆኑ የማን አካሉ ናችሁ? ራሳችሁ ክርስቶስ ሆናል። የቤተ ክርስቲያን ራስ ይባላል ጌታ ኢየሱስ ክርስቶስ በኤፌሶን 1 ላይ። ከዛስ ቅርንጫፎቹ ደግሞ የተለያዩ ቅዱሳን አሉ እዚህ ጋር። ለምሳሌ እኔ አንዱ ቅርንጫፍ ነኝ፣ ወይም የደከምኩ ቅርንጫፍ። ከእናንተ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎቹን ደርሱ ይጥራ ይላል። እሺ የቤተ ክርስቲያን ሽማግሌውን ጠራው። የተሳሰረን እኛ ክርስቲያኖች ባይዘው። ከዛስ ይሄኛው ሲጸልይልኝ ወደ ሌላ አይደለም የሚጸልይልኝ፣ ከክርስቶስ ደም ውጪ የሆነ አይደለም። ወደ ማን ነው የሚጸልይልኝ? እኔ በዚህ በጠንካራው አካሌ በኩል ወደዚህኛው ወደ ግንዱ እየጸለይኩ ነው ማለት ነው። ለዛ ነው በቤተ ክርስቲያን ሽማግሌ ጸሎት የእናንተን ኃጢአት እሰራለሁ ብሎ በያዕቆብ መልእክት ምዕራፍ 5 ላይ ከቁጥር 14 ጀምሮ ስታነቡታል። ስለዚህ የቅዱሳን ጸሎት፣ የሌሎች ሰዎች ጸሎት ማለት በእነርሱ በኩል እኛ በሌላኛው ግንዳችን በኩል ወደ ጌታ ወደ ኢየሱስ ክርስቶስ የምናደርሰው ጸሎት እንጂ ከክርስቲያን እምነት ውጪ ከክርስቶስ ውጪ ያለ ሌላ እዚህ ጋር ሌላ ግንድ አይደለም። ሌላ ግንድ ማለት ምን ማለት ነው? እዚህ ጋር ያለ ሌላ ግንድ የጌታ ኢየሱስ ክርስቶስ ትምህርት የሚቆረቆረው የጌታን ትምህርት የማይቀበል የራሱን አስተምሮ የያዘ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። አንድ ሰው ኢየሱስን እቀበላለሁ እያለ ግን ትምህርቱን የማይቀበል ከሆነ ያ ከነዚህ ከቅርንጫፉ የሚመጣለትን ትምህርት የማይቀበል ከሆነ ለራሱ ያለ ስልጣን ግንድን ደግሞ የሚመሰረት ከሆነ እሱ ሰውዬ ሌላ እዚህ ጋር ሌላ ግንድ ይሆናል። ስለዚህ በዚህ በኢየሱስ ክርስቶስ ማመን አለብን። በየትኛው የቅዱሳን ራስ በሆነው ቅዱሳን ደግሞ የሱ ቅርንጫፎች በሆኑት ዮሐንስ ወንጌል ምዕራፍ 15 ላይ እንዳለው ማለት ነው። በዚህ በኢየሱስ ክርስቶስ በእውነተኛው ግንድ የሚያምን ሰው ምን ይላል? ይድናል። በእውነተኛው ግንድ ግን የማያምን ሰው ኤርሚ ግን ይሄን ስዕል አትቀልም። ዘላለም አምላክ እኮ ነው ከአብ ጋር። ለምንድን ነው ክፈት መጽሐፍ ቅዱስ
እሱ ጌታ ነው ሲገለጥ በግርማው በኋላ የቀለድኩና ከፊቱ ስማ ሱፌ ውስጥ ስማ የሆነ ማታወቂያ ማለት ነው ልንገርህ ሱፌ ውስጥ ጌታ ትርፍ ቁልፍ አለ ማለት ነው። ግን እግዚአብሔር ቃል እንደሚፈራ አይ ተው ተው ተከርበት ልትለኝ ከሆነ እዛው ተከርበት ቴንክ ዩ እንዴ እኔ አይመችም። እኔ ጺሙ የረዘመ ቀይ ሰውዬ አልከረባበትም ወጋው። እሺ ተባረክ። በጣም ደስ ብሎኛል በእውነት ቆንጆ ቆይታ ነበረን። ሌላ ጊዜ በሰፊው እኔ እናንተ እንደ ዛሬው አረ እግዚአብሔር ቃል ልንገርህ አቶ የፈረንጁን ስዕል ልታብራራልኝ እግዚአብሔርን ቃል አይደለም። እኔ የፈረንጅ ስዕል ጋር ብዙ ህብረት የለኝም። እኔ ጴንጤ ነኝ። እሺ ሚዩት ላድርግህ እንዳልክ አሁን ልክ አይደለም። አያኔ አሁን እየሰማው አንተ ያልከውን ቃል አምኜበት አይደለም፣ ግን ክብር የሚባል ነገር አለ። ዲያሎግ ማለት መከባበር ብቻው በቃ ይመችሽ ብራዘር። እኔ ያወራለሁ እዚህ ላሉ ቤተሰቦች። እኛ ክርስቲያኖች ለስዕሉ ኤግዛክት ለስዕሉ አንሰግድም፣ ለስዕሉ ባለቤት ግን እንሰግዳለን። የተሳሉት በምንድን ነው ካላችሁን፣ ነቢያት በተናገሩት መንገድ ጥቅስ ልስጣችሁ። የመጀመሪያው ዘጸአት ምዕራፍ 20 ከቁጥር 5 ላይ እግዚአብሔር ይናገራል። ምን ብሎ ይናገራል? አሁን ምንድነው የወንድሞቼ ትልቁ ስህተት ምንድነው? ለማን እንደተነገረና ለምን እንደተነገረ አያርም ወይም አያውቁም። እሱ ነው ገደል የሚከተው። የመጀመሪያው ማንኛውንም ስዕል ቆይ ለአንተ የሚመች ነገር እያወራው ነው እንዳልክ፣ ማንኛውንም ስዕል ለኛ እንዳናረግ እግዚአብሔር ለሙሴ ይነግረዋል። ማንኛውም ስዕል ለአንተ አታርግ፣ አታምልኮ እያለ ይናገራል። ከዛስ ዘጸአት ምዕራፍ 20 ከቁጥር 18 ከተቀጠቀጠ ወርቅ ስራ ይላል። 2 ኪሩቤል ከተቀጠቀጠ ወርቅ ስራ ወይም ደግሞ መልአክ ቀረጽ ብሎ ይናገራል። እሺ እንግዲህ እግዚአብሔር ነው እንግዲህ ሁል ጊዜ ለሪካርድ ተመቻችቶ የሚገባ ሰውዬ